ሰላም ጤና ይስጥልኝ የተከበራችሁ የለሚኩራ ክፍለ ከተማ የኮሙኒኬሽን ገጽ ተከታዮቻችን እንደምን ሰነበታችሁ። ይህ በለሚኩራ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ የአገልግሎት ቅኝት ፕሮግራማችን ነው። ለዛሬ የአገልግሎት ቅኝት የምናደርገው በለሚኩራ ክፍለ ከተማ ወረዳ 2 ጤና ጣቢያ ነው። መልካም ቆይታ ይሁንላችሁ። የመጣሁበት ጉዳይ ቼክ ለማድረግ ነው ግዝና እና መጥቼ ደግሞ አሪፍ ክትትልና አሪፍ መስተንግዶ አግኝቻለሁ እና በጣም እያስተናገዱኝ ነው እና ያገኘሁት በጣም ደስ ብሎኛል። መስተንግዶቸው በጣም አሪፍ ናቸው፣ ደስ ይላሉ። ያው እንደ ጤና ጣቢያ ሳይሆን እንደ ግል ሆስፒታል ነው እያስተናገዱ ነው ያለው። 2 ልጅ ነው የወለድኩት እዚሁ እና ጥሩ ናቸው። በጣም አሪፍ ናቸው፣ ደስ ይላሉ። መስተንግዷቸው ሁሉ ሰራተኞቹ ሁሉም ደስ ይላሉ። ተባት ነው እስካሁን ድረስ ያለሁት በተጠቀምኩት ሁኔታ አሪፍ ነው፣ ቆንጆ ነው የመጣሁት። ዛሬ ነው አሁን ከሰዓት ነው የመጣሁት። ወዲያው ነው ያስተናገዱ ዛሬ እግዚአብሔር ይመስገን። ከስተዛሬው ያሁኑ ቆንጆ ነው የምለው፣ አሪፍ ነው። እንደዚህ ዛሬው አሁን ወረፋ ምናምን ያስቸግረን ነበር፣ አሁን ቆንጆ ነው፣ አሪፍ ነው። የተሻለ አገልግሎት ነው፣ በዛው ቀጥሉበት እላለሁ። በማዋለጃ ክፍል ያው ማዋለጃ ላይ የሚሰጡ ሰርቪሶችን የማዋለድ አገልግሎት፣ የቤተሰብ እቅድ፣ የህፃናት ሕክምና እንዲሁም ቀለል ያለ ወይም ኢመርጀንሲ ሰርጀሪዎች የሚሰሩበት ለምሳሌ ህፃናት ወይም በምጥ ጊዜ በሚታፈኑበት ሰዓት ያቀማመጥ ችግር ለምሳሌ ሲፒዲ የምንላቸው እንደዚህ አይነት ነገሮች ወይም እተብት ቀድሞ የመምጣት እንደዚህ አይነት ኢመርጀንሲ ወይም ሰደን የሆኑ ነገሮችን ቀዶ ጥገና የሚደረግበት ተቋም ላይ እነዚህ አገልግሎቶች ይሰጣሉ። አገልግሎቱን ከማዘመን አኳያ ያው እንደ ለሚኩራ ካሉ 10 ጤና ጣቢያዎች እንደ ፓይለት የጀመርነው አለ ኤስፔስ ባር የሚባል ማለት የአገልግሎት ላይ የሚታዩ ማነቆችን ከመፍታት አኳያ ምንድነው እዚህ ላይ ያደረግነው የስራ መግቢያ ሰዓታችን 1 ሰዓት ተኩል የተደረገበት ሁኔታ አለ። ስለዚህ 6 የተመላላሽ ህክምና መስጫ ክፍሎች አሉ። እነዛው 3 ሁሌ 1 ሰዓት ተኩል ይከፈታሉ ማለት ነው። በተመሳሳይ ካርድ ቤትና የመለያ ክፍልን በዚሁ አግባብ ፎተርፎ ደግሞ ስንሄድ ወደ የእርግዝና የእናቶች እርግዝና ክትትል ላይ ተገልጋዩ በጤና ጣቢያ የሚመጣው ብዙ ቀን ከ150 እስከ 200 ይመጣሉ ለእርግዝና ክትትል ብቻ ማለት ነው። ስለዚህ እነሱን 2 ሰዓት ተኩል አስጠብቀን ምን አገልግሎት የምንሰጥበት ሁኔታ የለም። ምንድነው የሚደረገው? ባለሙያዎች 1 ተኩል እንዲገቡ ይደረጋል። እዚህ 1 ተኩል የገቡ ባለሙያዎች 2 ሰዓት ተኩል ድረስ አገልግሎት ይሰጣሉ። 2 ሰዓት ተኩል ሌሎች ባለሙያዎች ሲመጡ እነዚህ ቁርስ የሚበሉበት ሁኔታ ተፈጥሮ በተመሳሳይ ከምሳ 6 ተኩል እስከ 7 ተኩል አሁንም አገልግሎቱ አይቋረጥም ማለት ነው። ስለዚህ ይሄኛው ብዙ ቅሬታዎችን አስቀርቶልናል። ለምን የመጣው ሰው በጣም ክራውደድ አይደል፣ ሲመጣ ቶሎ አገልግሎቱን እያገኘ ስለሚመጣ ተከማችቶ አገልግሎት የሚሰጥበት አግባብ ስለሌለ በመጣው ሰዓት አገልግሎት ስለሚሰጥ ይሄኛው ያው አገልግሎት አሰጣጡን አዘምኖታል ብዬ አስባለሁ። ከዚህ በፊት የመልካም አስተዳደር ችግርም ሲነሳ እንደዚህም ጥያቄዎች ሲነሱ ብዙ ጊዜ የሚነሳው ካርድ ቤት አካባቢ ይነሳ ነበር። የዳሳ ጥናት ሲደረግ ማለት ነው። ካርድ ቤት ትንሽ መቆየት አለ፣ ካርድ ቤት አካባቢ ካርዳችን ይጠፋል የሚሉ ቅሬታዎች ነበሩ። ስለዚህ ይህ ቅሬታ የፈታልን ትልቁ ነገር ኤኤምአር ይባላል፣ ኤሌክትሮ ሜዲካል ሪካርድ ማለት ነው። ከወረቀት ነፃ የሆነ አገልግሎት የተገልጋዩን እርካታ ወደ 95% እና ከዛ በላይ ደረሰበት ሁኔታ አለ ማለት ነው። ትንሽ እዚች አካባቢ ላይ አሁንም ያልፈታናት በሂደት እየፈታና ያለ የመድኃኒትና የላቦራቶሪ ግብአቶች ላይ የተወሰነ የሚነሱ ቅሬታዎች። ስለዚህ እነሱን ደግሞ በተቻለ መጠን አምና ከነበረው ዘንድሮ የላቦራቶሪያችንን ሜኑ ወደ 53 በላይ ደረሰበት ወደ 62 የገባበታል። ከስታንዳርዱ ያው እስከ 43 ይጠበቃል። ያንን ወደዛ ያደረስንበት ሁኔታ አለ። የምርመራ ይዘታችንንም የጨመርንበት አለ። በፊት አሁን እስከ ሲቢሲ ድረስ ነበር። አሁን ኬሚስትሪ አገልግሎት አለን፣ ሆርሞን አገልግሎት እናደርጋለን። አሁን የጉበት የኩላሊት ምርመራ ድረስ ማለት ነው። እነሱ ምርመራዎች በፊት ሆስፒታል ሲሰሩ የነበሩትን በጤና ተጠቃሚ የሆርሞን ቲ3 ቲ4 የሚባሉ ምርመራዎች አሉ። እነዛን ድረስ በተቋም ላይ ወደ ጤና ጣቢያ አወርደን እነሱ እየሰጠን ያለበት ሁኔታ አለ። ይሄኛው ደግሞ ሞር የተገልጋዩን እርካታ የጨመረበት ሁኔታ ነው ያለው ማለት ነው።
የተከበራችሁ የለሚኩራ ክፍለ ከተማ ኮሚኒኬሽን ገጽ ተከታዮቻችን ለዛሬ የነበረን የአገልግሎት ቅኝት በለሚኩራ ክፍለ ከተማ ወረዳ 2 ጤና ጣቢያ የነበረን ፕሮግራም ይሄን ይመስል ነበር። ቀጣይ በሌላ ተቋም እስከምንገናኝ ድረስ ቸር ሰንብቱ።